በዚህ ልክ አትስተካከሱ እናንተ ስጋችሁ በልጦባችሁ ነው እንጂ ከሌላ ሰው ጋር እንዲህ አይነት ህይወትን እየጀመራችሁ ያላችሁት እውነት ጌታ በሚያውቀው ትዳርን አስበልጣችሁ ፍቅርን አስበልጣችሁ አይደለም ስጋችሁን አስበልጣችሁ ነው ጀስት ለስጋችሁ የተመቻችሁ ሰው ስለሆነ ብቻ ለስጋ የተመቸች ሴት ስለሆነች ብቻ በቃ አይነን በጨዋታ በቃኒ እሷ በቃኒ ስለ ፍቅር ምናምን ብለህ ተሰክሳለህ እንጂ ምንም አይነት ፍቅር ማለት በመንፈስ ህይወት የሚጀመር ነገር ነው ሲጀመር ይሄንን ስል ተወዳጆች በትዳር መሃል የትዳር አጋራችሁ እምነቱን የቀየረባችሁ ሰዎች ያካትታል ሰዎች በትዳር ከተጋቡ በኋላ በትዳር መሃል አንዳንድ ጊዜ ሰዎች እምነታቸውን ይቀየራሉ እነዚህን እያካተትኩኝ አይደለም ገና ግን ትዳር ሲጀምሩ ከሌላ ሰው ጋር በፍጹም ስተት ነው እና እንዲህ አይነት ነገር ጥንቃቄ ያስፈልጋል መሰረቱ ለእግዚአብሔር ያልበጀ ሰው ለእናንተ ሊበጃችሁ አይችልም ለእግዚአብሔር ያልበጀ ሰው እግዚአብሔርን የማያምን ሰው እግዚአብሔርን ፈርቶ ለእናንተ ታማኝ ሆኖ ለትዳራችሁ ታማኝ ሆኖ ልጆቻችሁን በታማኝነት የሚያስተዳድር ሰው ይሆናል ማለት አይቻልም እንደዚህ የሚባል ነገር የለም በኋላ ላይ ደግሞ ትልቅ ችግር አለ ህፃናት ይመጣሉ ልጆች ይመጣሉ በጣም ድራማ ይሰሩና በጣም ብዙ የህንድ ፊልም ነው መቼም እዚህ ያለው እዚህ ሀገር በቃ እንደው በቃ ሳክስ ይጀመራል እኔ ከሷ ውጪ እኔ ከሱ ውጪ ምናምን ኢንተርቪው ሁሉ እየተጠየቁ እንደ ትልቅ ጀብዱ ማለት ነው ልክ ጎበዝ እንዲባሉ በቃ ሰው ሲያጨበጭብላችሁ እግዚአብሔር ፊቱን እንደሚያዞርባችሁ ወቁ በቃ ዋው በቃ ምን አይነት መስዋዕትነት ምናምን እንዲባሉ ይሰክሱና ይቅርታ እንደዚህ አይነት ቃል መጠቀም ከዚህ የተሻለ ቃል ስላላገኘሁለት ነው ከዛ በኋላ ልጅ ይመጣል ልጅ ሲመጣ ያኔ ነው ትዳራችሁ ውስጥ ችግር የሚፈጠረው ሁሉም ዋጋ መከፈሉ የዛኔ ነው ልጅ ልክ ሲመጣ የትዳር አጋርሽ ወደድሽም ጠላሽም ልጁ የሱ እምነት ተከታይ እንዲሆን እንጂ ክርስቲያን ሆኖ እንዲያድግ አይፈልግም በተመሳሳይ ወዳጅ አንተም ልክ የዛን ሰዓት ልጅ ሲፈጠር ልጅ ሲመጣ ያ ልጅ የሷን እምነት እንጂ ያንተን ክርስትና እንዲከተል አትፈልግም ያኔ ችግር ይፈጠራል ማለት ነው እና ይሄ ምንድነው የቆጡን አውርድ ብላ መሆን የለበትም የሆነ አየለን አገባለው ብለሽ ሁልሽም እዚህ ውስጥ ያለሽው እቴ ምንድነው እግዚአብሔርን መጣል የለባችሁ በመጀመሪያ ደረጃ እግዚአብሔርን ገንዘብ ማድረግ እግዚአብሔርን ገንዘብ ካደረጋችሁ በኋላ ጤናችሁን ሀብታችሁን ህይወታችሁን እስትንፋሳችሁን የሰጠ አምላክ ትዳር አይሰጠንም ብላችሁ አጠርጥሩ ትዳርንም ይሰጣል የኛ ጌታ ለእናንተ የሚሆነውን ሰው ይሰጣል ወንድሜ ረጅም ጊዜ ትዳር ፈልገ ለትዳር የምትሆን ሴት አተ እየተማረርከ ከሆነ እመነኝ ተረጋግተህ ጠብቅ እግዚአብሔር መምጫው ቅርብ ነው ሁላችሁ በትዕግስት ጊዜን ጠብቁት እግዚአብሔር በነገራችን ማንንም ሰው አይቀርሙ ቢዘገይ እንጂ ማንንም ሰው አይቀርሙ ስለዚህ ታገሳችሁ ጠብቁት በጸሎት እግዚአብሔርን መማጸን እኔ የምፈልገውን አይነት ሳይሆን እግዚአብሔር ወይ አንተ ለኔ ይገባኛል የምትሆን አይነት ትዳር ስጠኝ ማለት እግዚአብሔር ልክ በዛ ልክ መማጸን ከዛ ውጪ ግን እናንተው ራሳችሁ ለፈተና በር እየቀደዳችሁ ከዛ በኋላ ደግሞ እንደው ምን ነው ፈጣሪ ምን በደልኩ ወደ ማለት ደግሞ አትሂዱ ፕሊስ በቃ በሮቻችሁን ክሎዝ ማድረግ ዝግ ማድረግ ነው ያለባችሁ አንድ ሰው እንደውም እኔ በዚህ አጋጣሚ በነገራችን ላይ በጣም መልካም የሆናችሁ ሰዎች ውበታችሁንም ተጠቅማችሁ የእግዚአብሔርን ወንጌል ስበኩ በጣም መልካም የሆንከው ወንድሜ ያንተን ውበት ያንተን ቁንጅና ያንተን ወንድነት አይተው ሴቶች በቀረቡ ቁጥር ዝም ብለ የሰውነት ቅርጽን ፎቶ አትላክ በቻልከው አቅም ባንተ ህይወት ውስጥ እግዚአብሔር እንዲሰበክ ምክንያቱም እህቴ አንቺም ልክ እንደዛው እጅግ በጣም ውብ ሆነሽ ሁለንተናሽ ውብ ሆኖ ተፈጥረሽ ወንዶች በአጠቃላይ አይኖቻቸው ወደ አንቺ በሆኑ ቁጥር እያንዳንዱ በህይወትሽ የሚመጣውን ወንድ በአጠቃላይ ወንጌል እያስተማርሽላችሁ ለትዳር ስለማይሆን ማለት ነው ሁሉ ወንጌል እያስተማሩ ማለት ቅድስት አርሴማ ሁለንተና ውብ ነበረ ተወዳጆች ለእግዚአብሔር የማያምኑ ሰዎች በአጠቃላይ እሷን ለትዳር ይፈልጓት ነበር ግን ቅድስት አርሴማ እንኳን ለማያምኑ ሰዎች ለሚያምኑ ወንዶች እንኳን ለሚያምኑ ጎረምሶች እንኳን ሙሽራ መሆንን አልፈለገችምና ራሷን የክርስቶስ ኢየሱስ ሙሽራ አድርጋ በሰማዕትነት ያለፈች ቅድስት ናት ሁለንተናዋን ለክርስቶስ ያስገዛች ማለት ነው አንዳንድ ጊዜ ስጋዊ ፍትወት ልክ እንደዚህ ይገደላል እና በቻላችሁ ታቅም ፕሊስ ሰባካችሁን ከሌላ እምነት ጋር የፍቅር ህይወት ጀመርን የምትሉ ሰዎች እጮኜ ፕሮቴስታንት ነበርና እንደዚህ አረ ፕሊስ እንደዚህ አይነትማ
ይሄ ጥሩ አይደለም፣ ልክም አይደለም ተወዳጆች። እና አንዳንድ ጊዜ ጸሎት አድርጉ፣ በደንብ አስተውሉ። ትዳር ማለት ወንጌል በህይወት የሚሰበክበት አንዱ መንገድ ነው። በህይወት ወንጌል ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ስለዚህ ይሄንን ወንጌል በህይወት የሚሰበክበትን ትዳር እግዚአብሔርን ከሚያምን ሰው ጋር ሆናችሁ እንጂ እግዚአብሔርን ከማያምን ሰው ጋር ሆናችሁ በህይወታችሁ ልትሰብኩበት አትችሉም በፍጹም። ስለዚህ ጥንቃቄ ያስፈልገዋል። ኪያ እሺ እህቴ በርቺ፣ ጸሎት አድርጊበት። በጣም ጥንቃቄ ያስፈልገዋል። እሺ እሺ ወንድሜ በጣም አመሰግናለሁ። እሺ 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 እግዚአብሔር ያክብርልኝ። እፎይ ደጃቸው